ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ይመስገን። ዛሬ አንድ አሪፍ የሆነ ዌብሳይት አለ። እዚህ ዌብሳይት ላይ በቀላሉ ብዙ ገንዘብ ትሰራላችሁ ብዬ አስባለሁ። እንግዲህ እንደምትሰሩበትም በደንብ የምትሰሩ ከሆነ በደንብ የምትወጥሩ ከሆነ እዚህ ስራ ላይ አሪፍ ገንዘብ ሜክ ታደርጋላችሁ ብዬ አስባለሁ ማለት ነው። ስለዚህ ሁሌም እንደምነግራችሁ ለእናንተ የሚጠቅማችሁ ቀላል ብዙም ኮምፕሌክስ ያልሆነ የኦንላይን ስራ ነው ማመጣላችሁ ማለት ነው። እዚህ ዌብሳይት ላይ ወይም ደግሞ እዚህ የኦንላይን ስራ ላይ ለመስራት ኦልሞስት ከ9 የበለጠ ገንዘብ የምትሰሩበት ሜትድ አለ ማለት ነው። ስለዚህ እዚህ ሜትድ ላይ እንዴት ነው የምንሰራው የሚለውን ፉል ነገር የምናይ ይሆናል ማለት ነው። እንዲሁም ደግሞ ከዚህ በፊት የሰራሁላችሁ አንድ ቪዲዮ ነበር። ያን ቪዲዮ ኤዲት ለማድረግ ብዙ ታይም ነበር የወሰደብኝ፣ ነገር ግን እንደጠበቅኩት አልታየም። ስለዚህ እዚህ ጋር የምታዩትን ቪዲዮ ተምብሌኑ ይሄንን ይመስላል። ይሄን ቪዲዮ ገብታችሁ እዩና እዛ ቪዲዮ ላይ ኮመንት ላረጋችሁ ሰዎች ራንደምሊ ኮመንታችሁን ሰሌክት አድርጌ ለሶስት ሰዎች የ100 ብር ካርድ ምልክ ይሆናል ማለት ነው። ስለዚህ ይሄንንም ላይክ እንደ ጊቫዌይ መውሰድ ትችላላችሁ። ስለዚህ ያልኳችሁን ነገሮችን ማድረጋችሁን አትርሱ። እንዲሁም አሁን ወደ ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ማለትም ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ምን ትጠብቃላችሁ? ሁላችሁም ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን ቤሏን ኦንላይን ማድረጋችሁን አትርሱ። ይሄም የሚጠቅማችሁ እንዲና አሪፍ ቪዲዮዎች እኔ ፖስት ሳደርግ እናንተ ጋር ማሳወቂያ መልእክት ይደርሳችኋል ማለት ነው። ስለዚህ ይህን ቪዲዮም ላይክ በማድረግ ጀምሩት። 3 ሰከንድ እሰጣችኋለሁ። ላይክ እና ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። እዚህ ዌብሳይት ላይ ለመስራት ወይም ደግሞ ስራውን ለመጀመር የሚያስፈልጓችሁ ነገሮችን ልንገራችሁ። የመጀመሪያው ስልክ ነው። ስልክ ሊኖራችሁ ይገባል። ማለትም ይሄን ቪዲዮ እያያችሁበት ያለበት ስልክ የእናንተ ሊሆን ይገባል። ሁለተኛው ኢሜል ልከፍቱ ይገባል። ኢሜል ሊኖራችሁ ይገባል ማለት ነው። ሶስተኛው ምንድነው የምትቀበሉበት ወይም ደግሞ ላይክ ባይናንስ፣ ፔፓል እንዲሁም ደግሞ ዩኤስዲቲ የምትቀበሉበት ሪሲቭ የምታደርጉበት ዋሌት ሊኖራችሁ ይገባል ማለት ነው። ስለዚህ እነዚህን 3 ነገሮችን ካሟላችሁ ወደ ቪዲዮ መግባት እንችላለን። ከስር ዲስክሪፕሽን ላይ የዚህ ሊንክ አለ፣ የዌብሳይቱ ሊንክ። አለበለዚያም ደግሞ እኔ የማደርገውን በማድረግ ዌብሳይቱን ማግኘት ትችላላችሁ ማለት ነው። ስለዚህ ወደ ጎግላችሁ እንገባለን። ቀላሉ ሜትር ይሄ ስለሆነ ማለት ነው። ጎግል ላይ በመሄድ rewarddy.io ብለን ሰርች እናደርጋለን ማለት ነው። በምታዩት መንገድ rewarddy.io ብለን ሰርች እናደርጋለን። rewarddy.io ብለን ሰርች ስናደርግ እንደዚህ ነው የሚያመጣልን ማለት ነው። ስለዚህ እዚህ ጋር ምን ይላችኋል? ዊዝ ዘ አፕ ይላል። አፕሊኬሽኑን በመጠቀም መስራት እንችላለን። ስለዚህ እዚህ ጋር ክሎዝ የምትሏን እነካለን ማለት ነው። ክሎዝ የምትሏን ከነካም በኋላ እዚህ ጋር እንደምታዩት የዌብሳይቱ ሊንክ ይሄንን ይመስላል ማለት ነው። እንደምታዩት እዚህ ጋር ወደ 190 ሺህ አካባቢ ናቸው እዚህ ጋር ሬጂስተር አድርገው እየሰሩ ያሉት። እንዲሁም ደግሞ አቬሬጅ ዩዘሮች ዊዝድሮ የሚያደርጉት ትናንትና ዊዝድሮ ያደረጉት የስተርዴይ ይላል ኦልሞስት ወደ 8.37 ነው አብዛኞቹ ማለት ነው በአንድ ቀን ማለት ነው። ስለዚህ ቶታል እርኒንጋቸው ደግሞ ማለትም የዚህ መንዝ ቶታል እርኒንግ ኦልሞስት ወደ 951 ሺህ ነው ማለት ነው እንደምታዩት። እንዲሁም ስለዚህ የመጀመሪያው ስቴፕ ምንድነው? ሳይን አፕ እናደርጋለን ወይም ደግሞ እንመዘገባለን ማለት ነው። ሳይን አፕ ለማድረግ ስታርት እርኒንግ የምትላለች እዚህ ጋር የምታዩት። ስለዚህ እቺ ስታርት እርኒንግ የምትሏን አንድ ጊዜ እነካለን ማለት ነው። ስታርት እርኒንግ የምትሏን ከነካም በኋላ እንደዚህ ነው የሚያመጣልን። ስለዚህ ወደ ላይ ከፍ በማድረግ እዚህ ጋር ምን የምትላለች ሬጂስተር ወይም ደግሞ ዱ ኖት ሃቭ አን አካውንት ይላል። ስለዚህ አዲስ ስለሆንን እኛ ከስር እዚህ ጋር ምን የምትላለች ሬጂስተር የምትሏን አንድ ጊዜ እነካለን ማለት ነው። ሬጂስተር የምትሏን ከነካም በኋላ እዚህ ጋር የምታዩቸውን ኢንፎርሜሽኖችን እንሞላለን። የምንሞላቸው ኢንፎርሜሽኖች ምንድን ነው ስንል የመጀመሪያው እዚህ ጋር ኔክኔም ወይም ደግሞ ዩዘር ኔም እናስገባለን። ደስ ያለንን ዩዘር ኔም። ከስር ኢሜይላችንን እናስገባለን። ኢሜይላችንን ካስገባን በኋላ ፓስወርድ የማንረሳው ፓስወርድ ሊሆን ይገባል። ስለዚህ የማንረሳውን ፓስወርድ እናስገባለን። አራተኛው ላይ ደግሞ ያስገባነውን መጀመሪያ ፓስወርድ ድጋሚ እንደግመዋለን ማለት ነው። ይህንን ካደረግን በኋላ እዚህ ጋር የምታዩትን የራይት ወይም ደግሞ የሳጥን ምልክት እነካና እዚህ ጋር የምታዩትን ቦክስ ክሊክ አድርገን ወደ ላይ ከፍ በማድረግ ሬጂስተር የሚለው በቀይ ይበራልናል። እሱን ሬጂስተር ስናደርግ ወደ ኢሜይላችን ቀጥታ ቬሪፊኬሽን ኮድ ይላካል ማለት ነው። ወደ ኢሜይላችሁ ስትመጡ ወይም ደግሞ ለመመዝገብ ወደ ሞላችሁት ኢሜይል ስትመጡ እዚህ ጋር እንደምታዩት ሪዋርድ ይልና ሎጊናችሁን ወይም ደግሞ ኮዳችሁን ይልክላችኋል። እዚህ ጋር እንደምታዩት ኮዱ ይሄንን ይመስላል ማለት ነው። እቺን ኮድ በመሄድ እዛ ላይ እናስገባና በሚገባ ሳይን አፕ እናደርጋለን እንዲሁም ቬሪፋይ እናደርገዋለን ማለት ነው።
ሳይን አፕ አድርጋችሁ ስጨርሱ ወደ ዌብሳይት ውስጥ መጡ እንደዚህ ያመጣላችኋል። እዚህ ጋር ክሎዝ እንለውና እንደምታዩት እዚህ ፕላትፎርም ላይ በደንብ ክሊር የሆነ ነገር ነው የሚያሳያችሁ ማለት ነው። ስለዚህ መጀመሪያ የምናያቸው ነገሮች ምንድነው? እዚህ ጋር የኮይን ምልክት አለ። ስለዚህ የኔ ኮይን እንደምታዩት ኦልሞስት 0 ነው። እንዲሁም ደግሞ ሰከንዱ አለ እዚህ ጋር 60 ነው የሚለው ታይማችን። እያንዳንዱን ነገር እንዴት ነው የምንሰራው የሚለውን ነገር አሳያችኋለሁ። መጀመሪያ ምን እናደርጋለን? እዚህ ጋር ስታርት እርኒንግ ምትላለች አይደለ? ስታርት እርኒንግ ምትለዋን እነካለን። እንደነገርኳችሁ እዚህ ዌብሳይት ላይ ለመስራት ኦልሞስት ከ9 የበለጡ ወይም ደግሞ 9 የሚሞሉ የምትሰሩባቸው ሜትሮች አሉ ማለት ነው። ስለዚህ እኔ ግን ሰሌክት አድርጌ በደንብ ትሰሩበታላችሁ የሚለውን ነገር አሳያችኋለሁ። ከዛ ውስጥ ደግሞ ተምብኔሉ ላይ እንዳያችሁት ቪዲዮዎችን ኖርማል ሰዎች አፕሎድ ያደረጓቸውን ቪዲዮዎች እያያችሁ ብቻ እንዴት መስራት ትችላላችሁ የሚለውን ነገር አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው እዚህ ጋር የምታዩት ነገር ምንድነው? ኮምፕሊት ኦፈርስ የሚለው ነው። ኮምፕሊት ታደርጋላችሁ የተለያዩ ኦፈሮችን። እነሱን ኮምፕሊት ካደረጋችሁ ኮይን ይሰጣችኋል። ያን ኮይን ኤክስቼንጅ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። እንደምታዩቸው ብዙ አይነት ነገሮች አሉ። ለምሳሌ እዚህ ጋር ሊስን ቱ ሚውዚክ የሚል አለ። ሙዚቃ እያዳመጣችሁ ማለት ነው። አፕ መጀመሪያ ፈርስት አፕሊኬሽን ዳውንሎድ ታደርጋላችሁ። ማወቅ ያለባችሁ ነገር ኦፈር የሚለው ውስጥ ምንድነው? አፕሊኬሽን ዳውንሎድ አድርጋችሁ ጎግል ላይ ነው የምትሰሩት ማለት ነው። ስለዚህ ይሄ ሞር ፕሮሰስ ስለሚበዛበት ምን የሚለውን ነው ማለት ነው መጠቀም የሚኖርባችሁ ሌሎችን ቪዲዮ በማየት የምታገኙባቸውም ማለት ነው። ለምሳሌ እዚህ ጋር ዎች ስትሪምስ የሚል አለ። ዎች ስትሪምስ የሚለውን ስነኩ ላይቭ ስትሪሞችን ነው ጆይን የምታደርጉት። ለምሳሌ እዚህ ጋር የምታዩት ላይቭ ስትሪም አለ። ስለዚህ ይሄን ላይቭ ስትሪም ስንት ሰው ነው? ኦልሞስት ወደ 78,000 ሰው አካባቢ እየተከታተለው ነው ማለት ነው። ከስርም እንደዚህ አይነት ላይቭ ስትሪሞች አሉ። እነዚህ ላይቭ ስትሪሞችን ጆይን በማድረግ ምን እናደርጋለን ማለት ነው? ብዙ ሰዓታችንን ወይም ብዙ ታይማችንን ላይቭ ስትሪሙ ላይ እናሳልፋለን። ጀስት ይህን ስናደርግ ግን መስት ቢ እኛ መከታተል የለብንም ቪዲዮዎችን። ጀስት ትርፍ ስልክ ካለን ላይቭ ስትሪሙን እንከፍተውና እኛ ሌላ ስራችንን በላፕቶፕ ሊሆን ይችላል፣ በዲስክቶፕ ሊሆን ይችላል የራሳችንን ስራ መስራት እንችላለን። ስለዚህ ያን ያክል የእኛን እንትን አይጠይቅም ማለት ነው። የእኛን ዴሊኬሽን አይጠይቅም። ነገር ግን አክቲቭ ናችሁ መከታተል ይኖርባቸዋል ማለት ነው። ሌላው ደግሞ እዚህ ጋር ምን አለ? ሊስን ቱ ሚውዚክ ይላል። ሙዚቃ እያዳመጥን ደግሞ የምንሰራበት ሜትርም አለ። ስለዚህ እዚህ ጋር እንደምታዩት ምን ማድረግ ይኖርብናል? አፕሊኬሽን ዳውንሎድ ማድረግ ይኖርብናል። ስለዚህ አንድሮይድ የምትለዋን እነካና ወደ ፕሌይ ስቶር ይወስደናል ማለት ነው። ወደ ፕሌይ ስቶር የምንሄድበትን ያመጣል። እንዲሁም እዚህ ጋር ኮንቲኒው ዲስቲኔሽን ይላል። ስለዚህ ይሄን ነክተን ሙዚቃዎችን የምናዳምጥበትን ኦፖርቹኒቲ ይፈጥርልናል ማለት ነው። ፕሌይ ስቶር ላይ በመግባት እንደምታዩት ግሎባል ሬዲዮ ሙዚክ ኤንድ ኒውስ የሚል አፕሊኬሽን ዳውንሎድ አድርጉ ይላል። ይህን አፕሊኬሽን ዳውንሎድ እናደርግና ኦፕን ማድረግ ነው ማለት ነው ከኛ የሚጠበቀው። ስለዚህ አሁን ወደ ዌብሳይቱ እንመለስና እስካሁን ስንት ሜትሮችን አየን ማለት ነው? ኦልሞስት ወደ 3 ሜትሮችን አይተናል። አራተኛው ጋር ስንመጣ ምንድነው ባይዙ እዚህ ጋር ምን ልነግራችሁ የምፈልገው ነገር ምንድነው? እያንዳንዱን ነገር ላሳያችሁ ብል 1 ሰዓትም አይበቃኝም። ላይቭ ስትሪሙን ጆይን እያደረኩኝ ወይም ደግሞ ላይቭ ስትሪሙን እያየው ሙዚቃ እያዳመጥኩ ኦፈር ኮምፕሊት እያደረኩ ቪዲዮ ብሰራ በጣም ብዙ ሰዓት ነው የሚፈጀው። ስለዚህ ነገር ግን ማወቅ ያለባችሁ ነገር ምንድነው? እንዴት ነው የምንሰራው፣ እንዴት ነው የምናወጣው የሚለውን ነገር ነው። ኦልሞስት ሁሉንም ነገር ለእናንተ ነው ስራውን የምተወው ማለት ነው እንጂ እኔ እናንተ ጋር እየመጣው ስራውን መስራት ስለማልችል ማለት ነው። እኔ በሀፍ ታይሜ ነው የምጠቀመው። ስለዚህ በትርፍ ሰዓቴ እንዴት ነው የምሰራው የሚለውን ራሴ ስለማቅ እኔ ሰራዋለሁ። ጀስት እኔ የምሰራበትን ዌይ ግን ለእናንተ እያስረዳኋችሁ እያስተማርኳችሁ እገኛለሁ ማለት ነው። ስለዚህ ይሄን በማድረግበት ሰዓት እስካሁን ሰብስክራይብ ካላደረጋችሁ በጣም ያሳዝናል። ስለዚህ ሁላችሁም ሰብስክራይብ አድርጉ። ወደ አራተኛው እንቀጥላለን ማለት ነው። አራተኛው ምንድነው? ዎች ክሊፕስ ወይም ደግሞ ቪዲዮ በማየት ማለት ነው። ስለዚህ ዎች ክሊፕስ የምትሏን እነካለን። እዚህ ጋር ተመሳሳይ ነው። እዚህ ጋር አንድሮይድ የሚለውን እነካና አፕሊኬሽን ዳውንሎድ አድርጉ ነው የሚለን። ዘሴም ቲንግ ነው ሊስን ቱ ሚውዚክ የሚለው ጋር ማለት ነው። ስለዚህ ያን ያክል ልዩነት የለውም። ሌላው ምንድነው? ዴይሊ ቻሌንጅ የሚላለ እዚህ ጋር መሀል ያለውን ጃምፕ አድርጌዋለሁ። ያን ያክል ነሰሰሪ አይደለም። ስለዚህ ዴይሊ ቻሌንጅ የምትሏን እነካለን። ዴይሊ ቻሌንጅ የምትለዋን ስነካ እንግዲህ ቀን በቀን እዚህ ፕላትፎርም ላይ ስትገቡ የራሱ የሆነ ሪዋርድ አለ የሚሰጣችሁ ማለት ነው። ስለዚህ እንዲሁም ዲስኮርዳቸውን ጆይን ማድረግ ይኖርባቸዋል። ፕላስ ደግሞ እንደዚህ ወደ ላይ ከፍ እያደረጋችሁ ስትሪሞችን በምታዩበት ሰዓት፣ ሙዚቃ በምታዳምጡበት ሰዓት እያንዳንዱን ነገር ያመጣላችኋል። ለምሳሌ እዚህ ጋር ሙዚቃ ስታዳምጡ 60 ሚኒት ስትቆዩ ኦልሞስት ወደ $10 አካባቢ ወይ 10 ኮይን አካባቢ ነው የሚሰጣችሁ። ሶሪ $10 አልኩኝ፣ 10 ኮይን አካባቢ ነው የሚሰጣችሁ። እንዲሁም ከፍ እያለ ሲመጣ ደቂቃው ያን ያክል ከፍ ይላል ማለት ነው። ስለዚህ ይህን ኮይናችሁን ነው እየሰበሰባችሁ ደግሞ ወደ ዶላር ኤክስቼንጅ አድርጋችሁ
ዊዝድሮ ማድረግ የምትችሉት ማለት ነው። ሌላው እዚህ ጋር ምንድነው ኢንቫይት ፍሬንድስ ነው። ኢንቫይት ፍሬንድስ የምትሏን እነካለን። እዚህ ጋር እንደምታዩት ሪፈራል ሊንክ ይልና ሪፈራል ሊንካችንን ያመጣልናል። ይህ ኢንቫይት ሊንክ ማለት ምንድነው? ፎር ኤቭሪ ዩዘርስ ዩ ኢንቫይት ዩ ዊል አርን 5% ኦፍ ኦል ዜር ዊዝድሮዋልስ ፎር ላይፍ ታይም ይላል። እናንተ ኢንቫይት ያደረጋችሁ ሰው ስራውን ሰርቶ ዊዝድሮ ሲያደርግ እሱ ዊዝድሮ ካደረገው ብር ላይ ለእናንተ ተቆራጭ ይሆንላችኋል ማለት ነው። ስለዚህ በደንብ አክቲቭ የሆነ ሰው ነው ኢንቫይት ማድረግ የሚኖርባችሁ። ኢንቫይት ለማድረግ እዚህ ጋር የምታዩትን ኮፒ የምትላለች እቺን ኮፒ ታደረጉና ለጓደኞቻችሁ ትልኩላችኋላችሁ። አይዘር ቴሌግራም ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ፌስቡክ ብቻ ወደ ተመቻችሁ ጓደኞቻችሁን ኮንታክት በምታደረጉበት አካውንት ትልኩላችኋላችሁ ማለት ነው። ሌላው ምንድነው እዚህ ጋር ቦነስ ፖይንት የምትላለች። ስለዚህ እዚህ ጋር ሁለት ጃምፕ ያደረግናቸዋሉ ማለት ነው፣ እዚህኛው ጋርና እዚህ ጋር ያሉትን። የመጨረሻው ምንድነው ቦነስ ፖይንት የሚለው ነው። ስለዚህ ቦነስ ፖይንት የሚለውን እነካና እዚህ ጋር ምን አለ ማለት ነው፣ እዚህ ጋር የምታስገቡት ኮድ አለ። ያንን ኮድ አስገብታችሁ ክሌም ስትሩት 50 ኮይን ይሰጣችኋል። ክሌም ታደርጋላችሁ። እዚህ ስክሪን ላይ የምታዩትን ኮድ አስገብታችሁ ክሌም ማድረግ ትችላላችሁ ማለት ነው። ስለዚህ አሁን በሚገባ በምትሰሩባቸው ሜትሮችን አይተናል በቀላሉ ማለት ነው። ስለዚህ ይህን ካየን በኋላ እንዴት ነው የምንመዘገበው የሚለውን አይተናል። ዘን እንዴት ነው ስራውን የምንሰራው የሚለውን አይተናል። ኔክስት ስቴፕ የሚሆነው ደግሞ ምንድን ነው? ስራውን ኦልሬዲ ሰርተናል። እንዴት ነው ዊዝድሮ የምናደርገው ወይም ደግሞ እንዴት ነው ዶላሩን ሪሲቭ የምናደርገው ወይም ደግሞ እንዴት ነው ብራችንን ወደ ብር የምንቀበለው የሚለውን ነገር የምናይ ይሆናል ማለት ነው። ያንን ለማድረግ እዚህ ጋር የምታዩት የሶስት ሰረዝ ምልክት አለች። የቺን ሶስት ሰረዝ ምልክት አንድ ጊዜ እነካለን ማለት ነው። ሶስት ሰረዝ ምልክቷን ከነካን በኋላ እዚህ ጋር ምን የምትላለች? ዊዝድሮ የምትላለች ማለት ነው። ስለዚህ እቺን ዊዝድሮ የምትሏን እነካታለን። ዘን ዊዝድሮ የምትሏን ከነካን በኋላ እንደነገርኳችሁ ከፈለጋችሁ በፔፓል ዊዝድሮ ማድረግ ትችላላችሁ። ከፈለጋችሁ ሌት ኮይን አለላችሁ፣ ቴዘር ወይም ዩኤስዲቲ፣ እንዲሁም ባይናንስ ኮይን አለ ወይም ባይናንስ፣ ቢትኮይን፣ ኢቴሪየም ብዙ የተለያዩ ሜትሮች አሉ። እንዲሁም በቪዛ ካርድ ከፈለጋችሁ በጊፍት ካርዶች ማለት ነው እነሱንም መጠቀም ትችላላችሁ። ላይክ አማዞንም አለላችሁ ማለት ነው። ስለዚህ እነዚህን በመጠቀም ዊዝድሮ ማድረግ እንችላለን። ለምሳሌ ቀላል የሆነው ምንድነው ፔፓል ነው። ፔፓል የምትሏን እነካለን። ፔፓል የምትሏን ከነካን በኋላ እዚህ ጋር ምንድነው የምናደርገው? ዊዝድሮዋል አድሬሳችንን የፔፓል ኢሜይላችንን እዚህ ጋር እናስገባለታለን የመጀመሪያው ቦታ ላይ ማለት ነው። እዚህ ጋር ፔፓል ኢሜይላችንን ካስገባን በኋላ ከስር ምንድነው አማውንት ነው። ሚኒመም አማውንቱ ስንት ነው? 5000 ነው ማለት ነው። ስለዚህ 5000 ከሞላን ዊዝድሮ ማድረግ እንችላለን በቀላሉ። ዊዝድሮዋል ፕሩፍ የምትፈልጉ ከሆነ ኮመንት ላይ ዊዝድሮ ብላችሁ ጻፉልኝ። ኔክስት ቪዲዮ ስለዛ የምሰራላችሁ ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ ምንድነው የሚለን 24 ሰዓት ወይም በ24 ሰዓት ውስጥ ዴሊቨር ይሆናል ወይም ደግሞ ወደ ፔፓል አካውንታችሁ ይገባል ነው የሚለው። እኔ ብዙ ጊዜ ዊዝድሮ ስላደረኩባቸው ተረስትፉል ናቸው ማለት ነው። ዘን እዚህ ጋር ምን የሚላለ ዊዝድሮ የምትላለች። ስለዚህ ቺን ዊዝድሮ የምትለዋን አንድ ጊዜ ትነኩና ዊዝድሮ ታደርጋላችሁ በቀላሉ ማለት ነው። ስለዚህ እንደዚህ አድርጋችሁ የሰራችሁትን ሪሲቭ ያደረጋችሁትን ዶላር ወደ ባይቢት ወይም ደግሞ ወደ ባይናንስ በመላክ ደግሞ ወይም ባይናንስ ላይ ሪሲቭ ማድረግ ትችላላችሁ። ፒቱፒ ማርኬት በመጠቀም ወደ ብር መቀየር ትችላላችሁ። አለበለዚያም ደግሞ ዩኤስዲቲውን መቀበል ትችላላችሁ ማለት ነው። ስለዚህ ጋይስ በዚህ መንገድ ነው መስራት የምትችሉት። የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም አሁንም ለሁለተኛ ጊዜ የማሳስባችሁ ነገር ምንድነው እዚህ ተምኔል ላይ የምታዩትን ወይም ደግሞ ይሄን ቪዲዮ ዩቲዩብ ቻናላችን ውስጥ በመግባት ቪዲዮውን አይታችሁ ኮመንት አድርጉልን። የፈለጋችሁትን ኮመንት ጻፉ። ከዛ ኮመንት ውስጥ ራንደምሊ ፒክ እናደርግና ለሶስት ሰዎች የ100 ብር ካርድ እምልክ ይሆናል ኮንታክት አድርጊያቸው ማለት ነው። ስለዚህ የዛሬ ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁን አትርሱ። እስካሁን ሰብስክራይብ ካላደረጋችሁ ደግሞ ፕሊዝ ሰብስክራይብ አድርጉ። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቻው